ኦርቶዶክሳዊነት ሌሎችን ማስቀደም ነው። በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይላል። የሚጎርሰው የሌለው ምእመን ስለ ሃይማኖቱ ያስባል ማለት ፍጹም የበቃ ሰው ነው ማለት ነው። እኩል ሆኖ ሳለ ዝቅ አለ። ይህን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ክርስትና ማለት ይሄ ነው። ያቀናቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ኦርቶዶክሳዊነት ባጭሩ ምንድነው? ከጉባኤያችን ዓላማ አንፃር አብሮ እንዲሄድ ፈልጌ ነው። ከዚህ ከድህረ ዓለማዊነት ፖስት ሴኩላሪዝም፣ ድህረ ዘመናዊነት ፖስት ሞደርኒዝም በኋላ በምድራችን ላይ እየተቀነቀነ ያለው ሐሳብ ሃይማኖትን ማድከም ወይም የሃይማኖትን ተጽዕኖ በክርስቲያኖች የዕለት ተዕለት ሕይወት ተጽዕኖ እንዳያሳድር ሃይማኖትን መገደብ ነው። ማክስ ዌበር እንዲህ ይላል፣ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ዘመኑ የሚያመጣብንን ጣጣ መቋቋም አቅቶን ክርስትናው እንደ መጽናኛ ብቻ እንዲቀመጥልን ነው የሚፈልጉት። እንድንኖረው አይደለም፣ እንድናስተላልፈው አይደለም፣ እንድንጋደልለት አይደለም፣ እንድንቆምለትና እንድንሰራለት አይደለም። ዘመኑ ያመጣባቸውን ጣጣ መቋቋም ላቃታቸው ሃይማኖት ወይም ክርስትና ወይም የጥንት አብያተ ክርስቲያናት እንደ መጽናኛ ብቻ እንዲቀመጡ ነው የሚፈልጉት። ይህን ዘመናዊ ዓለም የራሱን የሆነ ሃይማኖት ለመፍጠር ቀርቧል። እሱም ሴኩላር ሂዩማኒስት አዲሱ የሰብአዊነት እምነት ይባላል። ሰው ተኮር እናደርገዋለን ይላል። አዳም ዊሻት የኢሉሚናንቲ መስራች ምን ይላል? ለሰው የጥንት ሃይማኖቶች ይላል ለሰው በሚስማማ ሃይማኖቶች መተካት አለበት ይልና እሱም የአዲሱ እምነት እንቅስቃሴ ሃይማኖታችን ሂዩማኒስት ሴኩላሪዝም ነው ይላል። በዚህ ትግል ውስጥ ነው እናንተ መዝሙር እያወጣችሁ ያላችሁት። በዚህ ትግል ውስጥ ነው ዛሬ እንኳን እኔ ብቻ ያየሁት የሰማሁት አብያተ ክርስቲያናትን የሚያነጹ ወጣቶች እየተሯሯጡ ያሉት። በዚህ ዘመን ነው ቤተ ክርስቲያን ምህላ ያወጀችው። በዚህ ዘመን ነው ቤተ ክርስቲያን ይብዛ ሚነስ ከነ ድካማችንም ቢሆን እየተገለገለች ያለችው። አፍጅታችኋል። ዘመናዊው ዓለም ይላል ለራሱ በሚመች መልኩ እምነቱን መቅረጽ ይጀምራል የሚለው ለዚህ ነው። ወገኖቼ ታዲያ በዚህ መሃል ኦርቶዶክሳዊነት እንዴት አብቦ ሊወጣ ይችላል? ይሄ ያሳስባችሁ ይሁን። እነዚህ መዝሙራት የምታወጧቸው መዝሙራት፣ የምትሰብኳቸው ስብከቶች፣ የምትቀድሷቸው ቅዳሴያት፣ የምትቆሟቸው ማህሌታት፣ የምትሰሩት ኦርቶዶክሳውያን ስራ በሙሉ የዚህን ዓለም ውጊያ እንደሚያመክር በርዕይ በስልት እስካልሰራን ድረስ ይውጠናል። ታዲያ ኦርቶዶክሳዊነት ምንድን ነው? የውላችሁ ከጥቂት ሐሳቦችን ብቻ አንስቼ ነው ማበቅ። አንደኛ ኦርቶዶክሳዊነት ሌሎችን ማስቀደም ነው። ደግሞ ያለው ኦርቶዶክሳዊነት ለባልንጀራ ጭምር ማሰብ ነው። አሁን ያልኳችሁ ሴኩላር ሂዩማኒስት የአዲሱ እምነት እንቅስቃሴ መርሁ ምንድነው ካላችሁኝ ቃል በቃል አንብብላችሁ። መርሃቸው ምን ይላል መሰላችሁ? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉም ሰው ማስቀደም ሲችልና ማህበራዊ ሕግን በማፍረስ ይሉኝታ አልባ መሆን ሲችል ነው ይላል። ደግሞ አለው ሰው በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይላል። ራስን ከሰው ሁሉ አስቀድም ነው ፕሪንሲፕል። ራስን ለማስቀደም የትኛውንም ነገር አድርግ ነው የሚለው። ጥቂቶች ብቻ ባለጸጋ የሚሆኑበት ብዙ ድሆች ያሏት ቤተክርስቲያን የምትቀጥል እንዳይመስላችሁ። መርዶም ከሆነ አረዳችኋለሁ፣ ትቆማለች። የሚጎርሰው የሌለው ምእመን ስለ ሃይማኖቱ ያስባል ማለት ፍጹም የበቃ ሰው ነው ማለት ነው። መንኖ ጥሪት የገባ ለዚህ ነው ላቅ አድርገን ኦርቶዶክሳዊነትን ስናስብ ባልንጀራችሁን አስቀድሙ፣ አንተ ትሻላለህ፣ አንተ ትበልጣለህ በሉ። በግልባጭ እኮ ነው የሚያስበው። ሰው በምልአት ነፃ ሊባል የሚችለው ራሱን ከሁሉ ሰው ሲያስቀድም ነው የሚለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ፣ ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል፣ አስቀድመው፣ አስበልጠው፣
የተሻለ አድርገው አያምህም። ያኔ ዓለም ሰላም ለምን አልሆነችም ካላችሁኝ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጠር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ የለው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው። ይህ ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከብር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ ታገለግልም። ምን ያወዳድራል? ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀው። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነው። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት። ክቡር የሚሆን ሐዋርያ ጳውሎስ ሲመጣ እኮ ሐዋርያት ሥራ እስከ ምዕራፍ 13 ተመልከቱት። በርናባስና ሳውል ነበር የሚል። ቅዱስ ጳውሎስን ሲያየው፣ ጸጋውን ሲያየው፣ እግዚአብሔር የሰጠውን ጥበብና ምስጢር ሲያየው ግን ከዛ በኋላ አንብቡት፣ ሳውልና በርናባስ ነው የሚለው። ቀየረው። እግዚአብሔር የሰጣቸው ካሉ ፊት አንድ አምስት የሚሆኑ ሰማይ ይደርሱና ይሄ ሁሉ ባዶ ሲሆን አትጠራጠሩ። ለዕለት ጉርሱ ያጣ ሰው ሃይማኖቱን እየታወ ብቃት ይፈልጋል። አንደኛ ኦርቶዶክሳዊነት ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። ይሄ ኦርቶዶክስ ዓለምንም ያክማል፣ ዓለምንም ይፈውሳል። ይሄ ክርስቲያናዊ እሴትና ሐሳብ ነበር። ግን ምን ያደርጋል? ለመጽናኛ ብቻ ተቀምጠዋል ይሉናል። እነሱ እያለቁ ይሄዳል። አንድ ሁለተኛ ኦርቶዶክሳዊነት ህብረታዊ አንድነት ናት። ኦርቶዶክሳዊነት ደግሞ አለው። ኦርቶዶክሳዊነት ህብረታዊ አንድነት ናት። አንዲት ናት፣ አንድነት ናት ወገኖቼ። የዚህ ዓለም ርዕዮተ ዓለም ምን እንደሆነ ላሳያችሁ። ግለኝነት ላይ ነው የምታተኮረው። እቺ ዓለም ግለኝነት ላይ ነው የምታተኮረው፣ ነጠላነት ላይ ነው የምታተኮረው፣ ብቻነት ላይ ነው የምትሰራው። ኦርቶዶክሳዊነት እስካላችሁኝ ግለኝነትን አሽቀንጥራ ጥላ በጌታችን አንድ ማድረግ ጥላ ስር አርፋ ሁል ጊዜ አብሮ ስለመብረር፣ አብሮ ስለመኖር፣ አብሮ ስለመስራት፣ አብሮ ስለመለወጥ፣ አብሮ ስለመደጋገፍ፣ አብሮ ነው የምታስበው ኦርቶዶክሳዊነት። የዚህ ዓለም ርዕዮተ ዓለም ስትሉ በመንግስትና በአንዳንድ የፖለቲካ ፓርቲዎች ከህዝብ የሚመነጨውን አንድነትና ህብረት ጉልበት ማድከም ዋና ዓላማቸው ስለሆነ ግለኝነት ላይ ነው የሚያተኩረው። ለዚህ ነው ፕሮቴስታንቲዝም እንደዚህ በጥስጥሱ የወጣው፣ ከየትም እንደተለቃቀመ እህል አይነቱ የጠፋው። ለዚህ ነው ወገኖቼ ፕሮቴስታንቲዝምና ይሁዲን ለብልጽግናችን ይጠቅማል ያሉት እነ ማክስ ዌበር እና ዱርኬም ሆን ብለው የፈጠሯቸው ናቸው። ለዚህ ነው ሲበጣጠሱ የሚከርሙ። ለዚህ ነው ሐዋርያው ዘውዴ ቸርች ምርጥሶ የሚሉት። ኦርቶዶክሳዊነት ውስጥ እንደዚህ ነው። ሁሉ ጊዜ አዲስና ማለዳ ውብ ናት እንጂ የሚለወጥ ሂደታዊ የሚታደስ ምንም ነገር የሌላት ልዩ ናት እሷ። ይሄ ኦርቶዶክሳዊነት ነው፣ አውቁት። ኦርቶዶክሳዊነት እስካላችሁኝ ህብረታዊ አንድነት ላይ ነው የምታተኩረው። በቃ ይኸውላችሁ የኛው ዓለም እንዴት እንደተጎዳ ተመልከቱት። አንድ ትልቅ ፕሮፌሰር ወቅሷቸዋል። የኔ ጌታ የኔ ምናምን እያሉ የሚውሉት ለምን ይመስላችኋል? ግለኛ ስለሆኑ ነው የሚለው። ኦርቶዶክሳዊት ቤተክርስቲያን ውስጥ እንደዚህ የለም። የኔ መዝሙራችሁንም አስተካክሉት። አንዳንዶቻችሁ ጴንጤን ይሸት አታድርጉት።
የኦርቶዶክሳዊነት አንድነት ህብረት ላይ ነው የምታተኩር። አንድ ፕሮፌሰር ነው መዝሙራቸውን ነቅሶ ያውም የውጭ እኮ ፕሮፌሰር ነው ነቅሶ ይሄ አይሆንም። ለስርዓት ግድ የሌለው ማህበረሰብ የሆነው ለምን ይመስላችኋል? የለውማ ወጥነት፣ አንድነት፣ ስርዓት፣ ተቋም፣ ወጥ ሴት ስለሌለው መረን ነው። እኛ ቤት ግን እንደዚህ የለም። ኦርቶዶክሳዊነት ይሄ ነው። ለስርዓት ግድ አለን። ለጋራ አምልኮ እንጨነቃለን። ለምግባር ደንታ ቢስ አይደለንም። በልቅ ኑሮ አንመራም። ቁስ ተኮር አይደለንም። ጭንቀትና ብቸኝነት አይጎበኘንም። አስደናቂ ቤተክርስቲያን አለች። ይሄ ነው ኦርቶዶክሳዊነት። የአንዳንዶቻችን ትርፍ የሌሎችን ጉድለት እየሞላ መጽሐፍ ቅዱስ በግልጽ ነው የሚለው። የአንዳንዶቻችን ትርፍ የሌሎችን ጉድለት ይሙላ ነው የሚለው። ይሄ ነው ኦርቶዶክሳዊነት።